የጀመረውን ልብ ብላችኋል። ፋሂሻ ዝሙት። ፋሂሻ ብዙ ጊዜ የመጀመሪያው ተፍሲር በቁርአን በሐዲስ ፋሂሻ ብሎ ገመድ የመጀመሪያው ዝሙት። ዝሙት ዛሬ በጣም ተንሰራጭቷል። ወንጀሉ በጣም በዝቷል። ይሄ ሲበዛ የተለያየ ወረርሽኝ በሽታዎች መከራዎች ይንሰራፋሉ አሉ ነብዩ አለይሂ ሰላቱ ወሰለም። እነዚህ ነገር ታዲያ ሊነሱ የሚችሉ በምንድን ነው? በእስቲግፋር ነው። እኔ ምናልባት ተደብቄ መሰራት ወንጀል በግልጽም ልሰራ እችላለሁ። የኔ ወንጀል ዓለምን ሊያበላሽ ይችላል። ሀገሪቷ ላይ ድርቅ ሊያመጣ ይችላል። በላዎችን ሊያንሰራፋ ይችላል። የሙሳ ታሪክ የሚያመላክተው ይሄ ነው። ሙሳ አለይሂ ሰላም በዘመናቸው ከባድ ድርቅ ተከሰተ። ህዝቦች መጥቶ ሙሳን ጠየቁ። አላህ ዝናብ እንዲለግሰን ድርቁን እንዲያስወግድልን፣ ሽማግሌው እያለቀ እንስሳው እያለቀ ህፃናት እያለቁ ነውና እባክህ ጌታ አለምንልን አሉ። ሙሳ አለይሂ ሰላም እሺ ብሎ አላህን ሊማጸኑ ሲሉ አላህ ይላሉ አንዳንድ ዘገባ እንደመጡ ሰማይ ላይ የነበሩ ደመናዎች ጭምር ተወገደ። ያ ረብ አሉ ሙሳ ተጨነቁ። አላህ መማጸን ጀመሩ። አላህ ግን ለሙሳ ምንድን ያላቸው? እናንተ ውስጥ እኔን 40 ዓመታት ሲያምፀኝ የነበረ ባሪያ አለ። እሱ ከማዕከላችሁ ካልወጣ ጠብታ ዝናብ የለም። ሱብሃንአላህ። ሙሳ አለይሂ ሰላም ያ ረቢ እኒ ሰውቲ ደዒፍ፣ እኔ ድምፄ ደካማ ነው። እንደውም ማይክሮፎን የለ። እንዴት ነው 70 ሺህ ሰው ጆሮ ላይ ይህን ንግግሬን ማስተላልፈው ምለቀው? አንተ አድርስ ተጣራ፣ ማድረሰኛ ኃላፊነት ነው። ሙሳ ህዝቡ ዘንዶች አንተ ለ40 ዓመታት ጌታን ስታምጽ የነበርክ ባሪያ ውጣ፣ በአንተ ምክንያት ጠብታ ዝናብ አንከልከል፣ ውጣ። በአንድ ሰው ወንጀል በላ ሊመጣ ይችላል። በዚህ ነው ይህ ሰው ሁሉም ጆሮ ላይ አላህ የሙሳን ንግግር ከተተው። ወደ ቀኝ ይዞራል፣ ወደ ግራ፣ ወደ ፊት ያል፣ ወደ ኋላ የሚወጣ የለም። ጉዳዩ የሚመለከተው እሱና እሱን ነው። ጨነቀው። ከወጣ በሰዎች ዘንድ ሊዋረድ ነው፣ ካልወጣ ደግሞ ቅጣቱ ሊቀጥል ነው፣ ዝናብ ሊጠፋ። የለበሰውን ኮታ ፊቱን አናቱ ላይ ከፍ አደረገና ሸፈነና ያ ረብ አለ 40 ዓመታት ሳምጽህ ደብቀህ ሸሽገህ አስቀመጥከኝ። ዛሬ ወደ አንተ ብመለስ ታጋለጠኝ። ፈግፊር ሊ ያ ከሪም፣ አንተ ቸሬውን ጌታ ወይ ምህረትን ለግሰኝ። አላህ ዝናቡን ለቀቀው። ሱብሃንአላህ። ሙሳ አለይሂ ሰላም በጣም ተደነቁ። ያ ረብ ሳይወጣ እኮ አጠጣህን አሉ። አዎ ቅድም የከለከልኳችሁ በሱ ወንጀል ኃጢአት ነው፣ አሁን የጠጣችሁት በሱ ኢስቲግፋር ነው፣ ተውባ ነው። እኔ ተውባ ሳደርግ አላህ በላውን ሊያነሳ ይችላል፣ ነገሮችን ሊያስተካክል ይችላል። ስለዚህ ሰው ላይ መቀሳሰር እናቁምና እንደ ሁላችንም ራሳችን ፈትሽ። የኔ ወንጀል ሊሆን ይችላል የሁሉ በላ የሚያመጣው፣ የኔ ኃጢአት ይሆናል የምበድለው በደል የማደርገው ነገር ሊሆን ይችላል ብለን እጃችንን አንሳ፣ አላህን ምህረትን ጠይቅ። አላህ ደግሞ ስንመለስ የሚደሰት ጌታ ነው። ሱብሃንአላህ። ሰው ከሆነ ነገር በድለው የሰራውን ሰርተህ ምናምን ይላል። አላህ እንደዚህ የለም። ስንመለስ ሱብሃንአላህ። አላህ ማይምረው ወንጀል ተውባ ሳይደረግ ሄደ ማይምረው ወንጀል ሽርክ ነው፣ ኩፍር ነው አይደል? ኩፍርን ሽርክን አንድ ሰው ያ ረቢ ማረኝ ተመልሻለሁ ካንተ ውጭ ማንም የለም ብሎ ከመጣ አላህ ሊቀበለው ዝግጁ ነው አልኩ። እንኳን ሌሎች ወንጀል ይቅርና ለዚህ ነው ረሱል አለይሂ ሰላቱ ወሰላም